ድላችሁን የሚወስዱባቸው ሰዎች ወይም ደግሞ ድላችሁን የወሰዱባቸው ሰዎች ኤኒዌር ሁልጊዜም ይፈልጓቸዋል። ድላችሁንም ከወሰዱባቸው በኋላ ምክንያቱም እናንተ የነሱ ቱሎች ናችሁ፣ ባሪያዎች፣ መገልገያ ቁሶች። ምክንያቱም እየተጠቀሙ ያሉት በእናንተ አእምሮ አይደለ፣ እየተጠቀሙ ያሉት በእናንተ ድል አይደለ፣ እየተጠቀሙ ያሉት በእናንተ ብቃትና ችሎታ አይደለ። ስለዚህ የትም ቦታ ላይ እንድታመልጧቸው አይፈልጉም። የትም ቦታ ላይ አፕዴት የሆነ ኢንፎርሜሽን ስለእናንተ ይፈልጋሉ። በቃ እናስረግጬ እነግራችኋለሁ። የትም ተቸግራችሁም ወድቃችሁም ጥለዋችኋል እኮ ለጊዜውም ቢሆን በእግዚአብሔር ክብር እስከምትነሱ ድረስ ጥለዋችኋል። ከህይወት አፈናቅለዋችኋል። ሀብታችሁን መዝብረዋል፣ አእምሯችሁን መዝብረዋል፣ እናንተን ተቆጣጥረዋል። እንደዛም ሆኖ ግን ይፈልጓችኋል። በየጊዜው የሌላ ሀገር ነዋሪ ብትሆኑ እንኳን ሀገር ለቃችሁ ድንበር ተሻግራችሁ ወንዝ አቋርጣችሁ ብትሄዱ እንኳን ስለእናንተ ቤትም በኩል ቢሆን መረጃ ቆፍረው ለማግኘት ጥረት ያደርጋሉ። ይሳካላችሁ አይሳካላችሁ እሱ ሌላ ጉዳይ ነው፣ ግን ጥረት ያደርጋሉ። ይህንን ማወቅ መቻል አለባችሁ። ዋናው ግን ዛሬ በደንብ አንደርላይን አድርጌ አስምሬ ልነግራችሁ የምፈልገው ነገር ምንድን ነው? እንደዛም ሆኖ እንዳወቃችሁባቸው እያወቁ እንኳን አይተዋችሁም። እንደውም አንዳንዴ እስክትጠራጠሩ ድረስ እንዴ እነዚህ ሰዎች ዝም ብዬ ነው እንደ የምጠራጠራቸው አድርገውባችኋል እኮ። እነሱ የሚያውቃሉ፣ እናንተም ታውቃላችሁ። ግን በጣም ስማርትነታቸው የሆነ ሰዓት ላይ 50-50 እንድትሆኑ ያደርጋችኋል። እኔ በእርግጥ ዝም ብዬ ነው የምጠራጠረው፣ ዝም ብዬ ነው የጠረጠርኳቸው። እነሱም የሚፈልጉት ይህንን ነው፣ እንድትጠራጠሩ። የተቀባጀረ አእምሮ ውስጥ ሆናችሁ አእምሯችሁን ወደ ሌላ ዳይቨርት እንድታደርጉ፣ ከእነሱ ላይ ጥርጣሬያችሁን እንድታነሱ፣ እንዳትሸወዱ። ስለዚህ ምንድነው የሚያደርጉት? እነሱ የሆነ ነገር በገጠማቸው ቁጥር እናንተ አጠገባቸው እንድትሆኑ ይፈልጋሉ። ምክንያቱም የእናንተ ማንነት እነሱ ውስጥ ተነጥቆ ገብቶ የለ። ስለዚህ ሲጠሯችሁ ግን እያባበሉ ነው፣ ተቆጥተውም አይደሉም። ስማርት ናቸው፣ ድምፃቸው ለስላሳ ነው። ለእናንተ ፍቅር የሚያሳዩ ሰዎች መስለው ይታያሉ። ለእናንተ የተለየ አክብሮት ያላቸው መስለው ይታያሉ። ለእናንተ የተለየ ቦታ ያላቸው መስለው ይታያሉ። ልባችሁ ያውቀዋል፣ ልባችሁ ያውቀዋል። ሞር እነሱ ልባችሁ ያውቀዋል። እናንተ እንኳን ያው አንዳንድ ጊዜ ወይ እነሱም ላይሆኑ ይችላሉ ወይ ገሌ ሊሆን ይችላል ምናምን ነው የምትሉት። እነሱ ያደረገው ሰው ግን ግልጽ ነው፣ ግልጽ ነው። ህሊናውን መደበቅ ወይም መደበቅ ከህሊናው ስለማይችል ያንን አያጣውም እና የትም ቦታ ላይ አብራችኋቸው እንድትሆኑ ይፈልጋሉ። ግን ሲጠሯችሁ እንደነገርኳችሁ ነው። ስልክ ይደውሉላችኋል። ምን ነው በሰላም ነው ወይ ጠፋው? በሰላም ነው ወይ ጠፋሽው? ኧረ ተው እንጠያየቅ። የድሮውን ነው ማስታወስ የሚሻለው። የድሮ እንኳን የልና ወደ ትላንትናው መልካም ትዝታ ሊወስዷችሁ ይችላሉ። መልካሙ ትዝታው ምንድነው? ሸምቀቆ ነው። አንገታችሁ ላይ አጥልቀው እንደገና ሞር እናንተ ባሪያ የምትሆኑበትን መንገድ ለማመቻቸት የሚጠቀሙበት የትላንትና ያለፈ ማንነት ያለፈ ታሪክ ነው። ይህንን ጠንቅቀው ያውቁታል። ስለዚህ ምንድን ነው የሚያደርጉት? ብዙ ሰው በነገራችን ላይ የትላንትና እስረኛ ነው። የትላንት መልካም አጋጣሚ መልካም ነገሮች ሁሉ እስረኛ ነው። ያንን እያስታወሰ ነው የዛሬ ብስጭቱን መርሳት የሚፈልገው። ይህንን ደግሞ በተለይ በዚህ ጉዳይ ላይ የተሰማሩ ሰዎች በደንብ ጠንቅቀው ያውቁታል። ስለዚህ ትላንትን እያስታወሱ በዛ በትላንት ማንነታችሁ ትላንት ባሳለፋችሁ ነገር ሊያባብሏችሁ ይፈልጋሉ። በደንብ ነው የሚያባብሏቸው። እንደ ትላንትናው ፍቅራችንን እንኳን አታስታውስም አታስታውሽም ወይ? ኦፍኮርስ ትላንትና መልካም ነገር አሳልፋችሁ ሊሆን ይችላል። ዛሬ ግን ተቀይሯል። ያ በክፋት ጥላሸት በጣም የልጅነት ብሩህ ነጭ የነበረው ግንኙነት በዛሬ የግል ፍላጎት ማየል ጠልሽቷል። ስለዚህ የትላንትናውን ያስታውሱና ብዙ ነገር አሳልፈናል፣ ዛሬ ደግሞ በደስታ ጊዜ በችግር ጊዜ እንድትርቅ አልፈልግም ሊሏችሁ ይችላሉ። የዋዎች ከሆናችሁ አሁንም ትሸወዳላችሁ። የዋዎች ካልሆናችሁ ግን በዛው እንደነቃችሁ በቅጥቀጣችሁ፣ በጸሎታችሁ፣ በጾማችሁ፣ በቅዱስ ቁርባናችሁ ትቀጥላላችሁ። በነገራችን ላይ ይሄ ትሪት የማድረጉ ሂደት ወይም ደግሞ እናንተን እየባበሉ የመጥራቱ ሁኔታ ለምንድን ነው? አንድም ከመንፈሳዊ ውጊያችሁ ለማዘናጋት ነው። ብዙ ሰዎች ላይ ይህንን እውነታ ተመልክተናል፣ እየተመለከትነውም ነው እና ሲጠሯችሁ ቅድም እንደነገርኳችሁ ነው